አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው ተብሎ ሊነገር የሚችልበት አግባብ አንድ አግባብ ነው። እሱ ምንድነው? ከጣዖታት አንጻር የቀረበ እንደሆነ ልብ በሉ። ኢየሱስ ክርስቶስን መካከለኛ ብሎ ጠርቶታል። መካከለኛ ብሎ ስለጠራው አማላጅ ነው የሚሉ ሰዎች አሉ። እንዲህ ብለው የሚናገሩ ሰዎችን ቢብሊካል በሆነ መንገድ መጽሐፍ ቅዱስን መሰረት አድርገው መካከለኛ የሚለው ቃል አማላጅ የሚለውን ቃል ሊተካ እንደሚችል ማስረዳት ፈጽሞ አይችሉም። በነገራችን አብ መካከለኛ አይባልም፣ መንፈስ ቅዱስም መካከለኛ አይባልም። መካከለኛው አንድ ነው፣ ኢየሱስ ነው ከስላሴ መካከል። ለምንድን ነው ወልድ መካከለኛ የሆነው? አብ ሰው አልሆነም፣ መንፈስ ቅዱስም ሰው አልሆነም። አብ እግዚአብሔር ብቻ ነው፣ መንፈስ ቅዱስም እግዚአብሔር ብቻ ነው። ወልድ ግን እግዚአብሔር ብቻ አይደለም፣ ስጋን ስለተዋሃደ ፍጹም ሰው የሆነ አምላክ ነው። ስለዚህ ፍጹም ሰው የሆነ አምላክ የሚለው ከወልድ በቀር ለአብም አይነገርም፣ ለመንፈስ ቅዱስም አይነገርም። በሰው ላይ የተፈረደችውን የሞት ፍርድ አምላክ ስለሆነ ሲኦልን መዘበራት፣ አምላክ ስለሆነ ሞትን ድል አድርጎ ተነሳ። አምላክነት ባይኖረው መካከለኛ ባይሆን ኖሮ ይህን ማድረግ አይችልም ነበር። ስለዚህ ግርፋቱ፣ መራቡ፣ መጠማቱ የሩቅ ብስ አይደለም፣ የፍጹም ሰው የፍጹም አምላክ ስግው ቃል ነው የተራበው፣ ስግው ቃል ነው የተጠማው፣ ስግው ቃል ነው ወደ መቃብር የገባው፣ ስግው ቃል ነው በመስቀል ላይ መከራን የተቀበለው። ያን ለምን አደረገ? አምላክነትን ከሰውነት ጋር ለማስታረቅ። መካከለኝነት ኢንካርኔሽን የሚያመለክት ሆኖ በዚያው የኢንካርኔሽንን መሰረታዊ ሀሳብ ያስረዳል። ለምንድን ነው አምላክ ሰው የሆነው? ዓለምን ለማዳን ነው። ስለዚህ አምላክ ሰው የሆነበት መሰረታዊ ዓላማ ለማዳን እንደሆነ ለማስረዳት ነው መካከለኛ ተብሎ የተገለጸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተነሳ፣ በእውነት ተነሳ። ውድ የዚህ ሚዲያ ተከታታዮች እንደምን አላችሁ? አሜን፣ እግዚአብሔር ይመስገን። እንግዲህ በተከታታይ ነገረ ክርስቶስ ላይ የሚነሱ ጸነን የሚሉ የመጽሐፍ ቅዱስ ጥቅሶችን እያብራራን እንገኛለን። ዛሬ እንደ እግዚአብሔር መልካም ፈቃድ በተወሰነ ደረጃ ለማየት የምንሞክረው ቅዱስ ጳውሎስ የተናገረው በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ የሚገኘው መካከለኛ የሚለውን ቃል የሚመለከት ነው የሚሆነው። እንግዲህ ከዚህ ቀደም የሚያማልደው የሚለውን ቃል ኢየሱስ ክርስቶስን አማላጅ ነው ለማለት የሚጠቀሙ ሰዎች እንዳሉ አሳይተናል። ከዛ በኋላ የዛን ጥቅስ መንፈሳዊ መልእክት ቤተክርስቲያን በምታስተምርበት መንገድ እንዴት መረዳት እንዳለብን አረዳዱን አቅርበናል። ዛሬ ደግሞ እንግዲህ ከዚሁ ጉዳይ ጋር ተያይዞ ኢየሱስ ክርስቶስን አማላጅ ነው፣ አብን ይለምነዋል የሚለውን ሀሳብ ለመናገር ይህንን ጥቅስ ጠቅሰው መካከለኛ ነው፣ መጽሐፍ ቅዱስ ላይ አንድ መካከለኛ አለ፣ ቅዱሳን ያማልዳሉ ምናምን የሚለውን መጽሐፍ ቅዱሳዊ አይደለም፣ ትክክልም አይደለም። መጽሐፍ ቅዱስ አንድ መካከለኛ አለ እያለ ሌሎች ቅዱሳንን ያማልዳሉ፣ መካከለኞች ናቸው ብሎ መናገር ተገቢ አይደለም ብለው የሚተቹና መካከለኛ የሚለውን ቃል በራሳቸው አውድና አረዳድ ምልጃ ነው ብለው የሚረዱ አካላት አሉ። በእርግጥ አሁን ላይ ያን እየለወጡ እየመጡ መሆናቸው የተጠበቀ ሆኖ ቅዱሳን አያማልዱም የሚለውን ለመከራከር ግን ይህን ያነሳሉ። ኢየሱስ ክርስቶስንም አማላጅ ነው ለማለት ይህንን ጥቅስ ያነሳሉ። ስለዚህ ምን ማለት ነው ይሄ? ከዚህ ቀደም እንግዲህ አጽንኦት ሰጥቼ እንደነገርኳችሁ በተወሰነች ደረጃም ቢሆን ኦርቶዶክሳዊውን የመጽሐፍ ቅዱስ አረዳድን የሚመለከት ክፍል አቅርብ ያለው። እንግዲህ ይህን ለመስማት አሁን ወደዚህ የታደማችሁ በአጠቃላይ እሱን ሄድ ብላችሁ አየት አድርጋችሁ አይምሯችሁን ሰፋ አድርጋችሁ ወደዚህኛው ትመጡ የበለጠ ለመረዳት ያግዛችኋል። ምክንያቱም መጽሐፍ ቅዱስ እንዴት ነው የምንረዳው የሚሉ በጣም አጠር ያሉ ግን የሚጠቅሟችሁን ጉዳዮች በዛ ላይ ስላነሳው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ፣ ዕብራውያን መልእክት ምዕራፍ 12 ቁጥር 22 ላይ በተደጋጋሚ ጌታችን ኢየሱስ ክርስቶስ መካከለኛ ተብሏል። የአንደኛ ጢሞቴዎስን ላንብላችሁ። ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና
በእግዚአብሔርና በሰው መካከልም ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው የሚል ንባብ ያለ። ስለዚህ በዚህ ንባብ ላይ መካከለኛውን ኢየሱስ ክርስቶስ ነው ብሏል። ግን ከዚህ አስቀድሞ ምንድን ነው ያለው? አንድ እግዚአብሔር አለና ይላል። ቅዱስ ዮሐንስ አፈወርቅ ይህን ከመጠየቅ ይጀምራል። ለምንድን ነው አንድ እግዚአብሔር አለ ያለው? ልጁ ራሱ እግዚአብሔር አይደለምን ብሎ ይጠይቃል። ልጁ ራሱ ወልድ ወይም ኢየሱስ ክርስቶስ እግዚአብሔር ነው፣ ምንም ጥርጥር የለውም። ታዲያ ልጁ ራሱ እግዚአብሔር ከሆነ ለምንድን ነው አንድ እግዚአብሔር አለ ብሎ የተናገረው? ይህን የተናገረው ከልጁ አንጻር ሳይሆን ከጣዖታት አንጻር ነው ብሎ ይመልሳል። ምን ማለት ነው ይሄ? በእኛ ሊቃውንት ትርጓሜና ትምህርት መሰረት አብን እግዚአብሔር እንለዋለን፣ ወይም አብን አምላክ እንለዋለን፣ ወልድንም አምላክ እንለዋለን፣ መንፈስ ቅዱስንም አምላክ እንላለን። ግን አሁን እንዲህ ብለን ጥያቄው የምንጠይቅሳ አብ ብቻውን አምላክ ነውን የሚል ጥያቄ ብንጠይቅ ከምን አንጻር የሚል ጥያቄ ግድ መጠየቅ ይኖርብናል። ምክንያቱም አብ ብቻውን አምላክ ሊሆን የሚችለው ከምን አንጻር ነው የሚለውን እስካላብራራን ድረስ ግልጽ ሊሆን ስለማይችል ማለት ነው። ወይም በሌላ አነጋገር ወልድ ብቻውን አምላክ ነውን የሚል ሰው ቢኖር ከምን አንጻር የሚል ጥያቄ መጠየቅ ይኖርበታል። ለምን? ከጣዖታት አንጻር ከሆነ አብ ብቻውን አምላክ ይባላል፣ ወልድም ብቻውን አምላክ ይባላል፣ መንፈስ ቅዱስም ብቻውን አምላክ ይባላል። ከጣዖታት አንጻር ከሆነ ከስላሴ አንጻር ከሆነ ግን አብ ብቻውን አምላክ አይባልም፣ ወልድም ብቻውን አምላክ አይባልም፣ መንፈስ ቅዱስም ብቻውን አምላክ አይባልም። ለምን? እነ ቅዱስ አትናቴዎስም እነ ባስልዮስም ደጋግመው እንደነገሩ መጻሕፍትም እንደሚናገሩ ጀነራሊ በቤተክርስቲያን ትምህርት እንደምንማረው እንደምናውቀው ወይም በቤተክርስቲያን ትውፊት የቀረበልን ቢብሊካልም የሆነው ትራዲሽናልም የሆነው ትምህርት የሚያስረዳው አብ አምላክ እንደሆነ ወልድም አምላክ ነው መንፈስ ቅዱስም አምላክ ነው የሚለውን ነው። ስለዚህ ከስላሴ አንጻር ተለይቶ ወልድ ብቻውን አምላክ አይባልም፣ ተለይቶ መንፈስ ቅዱስ ብቻውን አምላክ አይባልም፣ ተለይቶ አብ ብቻውን አምላክ አይባልም። ምናልባት አብን አስገኝ ከመሆኑ አንጻር አንዳንድ ሊቃውንት አምላክ ብለው አጉልተው የሚናገሩበት መንገድ አለ። ያን ሲናገሩ ግን ወልድ አምላክ አይደለም እያሉ አይደለም። ከመለኮት አንጻር አብ ወላዴ አስራጺ ነው የሚለውን ነገር ለመናገር አብን አምላክ ብለው የሚናገሩበት አውድ አለ። ግን አብን አምላክ ሲሉ ወልድ አምላክ አይደለም፣ መንፈስ ቅዱስ አምላክ አይደለም፣ አብ ብቻውን አምላክ ነው፣ ወልድ ደግሞ ከአብ የሚያንስ ነው ወይም እንደዚህም ብለው አይናገሩም። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ከስላሴ አንጻር አንዱ አካል ብቻውን አምላክ ሊባል አይችልም። አንዱ አካል ብቻውን አምላክ ሊባል አይችልም። ይሄን ይዘን ሁለተኛ አብ ብቻውን አምላክ ነው፣ ወልድ ብቻውን አምላክ ነው፣ መንፈስ ቅዱስ ብቻውን አምላክ ነው ተብሎ ሊነገር የሚችልበት አግባብ አንድ አግባብ ነው። እሱም ምንድነው? ከጣዖታት አንጻር የቀረበ እንደሆነ ነው። ስለዚህ እዚህም ላይ አንድ እግዚአብሔር አለና ሲል ይሄ የተነገረው ከወልድ አንጻር አይደለም። ከወልድ አንጻር አብን አንድ እግዚአብሔር ብሎ ወልድ ደግሞ ሌላ ነው እያለን አይደለም። እንደዛ አይደለም የተነገረው፣ ከጣዖታት አንጻር ነው። ቅዱስ ዮሐንስ አፈወርቅ ይህን ትኩረት ሰጥቶ ስለሚናገር ማለት ነው። ስለዚህ አንድ እግዚአብሔር አለና የሚለው ይህን ሀሳብ የሚያስረዳ ነው። ይህን ከተናገረ በኋላ ምንድን ነው የሚለው? በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። ልብ በሉ፣ ኢየሱስ ክርስቶስን መካከለኛ ብሎ ጠርቶታል። መካከለኛ ብሎ ስለጠራው አማላጅ ነው የሚሉ ሰዎች አሉ። እንዲህ ብለው የሚናገሩ ሰዎችን ቢብሊካል በሆነ መንገድ መጽሐፍ ቅዱስን መሰረት አድርገው መካከለኛ የሚለው ቃል አማላጅ የሚለውን ቃል ሊተካ እንደሚችል ማስረዳት ፈጽሞ አይችሉም። በነገራችን ላይ በመጽሐፍ ቅዱስ መካከለኛ የሚለው ቃል እንዲያውም አማላጅ ከሚለው በበለጠ የተገለጸው ፈራጅ ከሚለው ቃል ጋር ተያይዞ ነው። ለዚህ አብነት አድርገን ልንጠቅስ የምንችለው መጽሐፈ ኢዮብ ምዕራፍ 9 ቁጥር 33 ላይ መካከለኛው ዳኛ የሚል ንባብ አለ። ልብ በሉ፣ መካከለኛ አለና አማላጅ አይደለም ያለው፣ መካከለኛው ዳኛ ነው ያለው። ስለዚህ መካከለኝነትን ከዳኝነት ጋር ከዚያ ጋር እያይዞ መጽሐፍ ቅዱስ ይናገራል። ስለዚህ እንደውም በበለጠ ወደ ፍርድ በሚያደላ መንገድ መካከለኛ የሚለው ቃል መጽሐፍ ቅዱስ ተገልጾ እናገኛለን። በሌላ በኩል ደግሞ መካከለኛ የሚለውን አማላጅ ነው
በቃ ከዚህ ውጭ ሌላ ትርጉም ሊኖረው አይችልም ብለው የሚሉ እንኳን ከሆነ በመጡበት መንገድ ሌላ ጥያቄ ብንጠይቃቸው በእርግጠኝነት ያንን ጥያቄ ጋር ሲደርሱ ሌላ ደግሞ ትርጉም ሊሰጡ እንደሚችሉ በጣም የታወቀ ነው። ለምንድን ነው የምላቸው? ለምሳሌ ገላትያ መልእክት ምዕራፍ 3 ላይ ያለውን ቃል ላነብላችሁ። ይሄን ምን ብለው ይረዱታል? ገላትያ መልእክት ምዕራፍ 3 ቁጥር 19 ላይ መካከለኛ የሚለውን ቃል መጽሐፍ ቅዱስ ለማን እንደገለጸው ልብ ብላችሁ ስሙ። እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። ልብ ታዳሚዎቻችን እንዳነበብኩላችሁ ምንድን ነው የሚለው? በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። አሁን መካከለኛ የሚለውን ቃል ለማን ተጠቀመው? ለመላክ። መካከለኛ የሚለው ቃል ምልጃን የሚያመለክት ነው ብላችሁ የምታምኑ ከሆነ ይኸው መልአክ መካከለኛ ተብሏል። መላእክት ያማልዳሉ ብላችሁ ትቀበላላችሁ? አትቀበሉ። እራሳችሁ በሰጣችሁ ትርጓሜ እንኳን ሄደን ብንጠይቃችሁ አትቀበሉም። ይሄ ምንድነው የሚያሳየው? መጽሐፍ ቅዱሱ ከሚናገረውና ከሆነበት ይልቅ እናንተ እንዲሆን እንደምትፈልጉት አድርጋችሁ ለማናገር እንደምትፈልጉ ነው። እግዚአብሔር አይነ ልቡናችሁን ያብራላችሁ። ከዚህ ውጭ የምላችሁ ነገር የለም። ትክክለኛ ኦርቶዶክሳዊ አረዳድ ግን መካከለኛ የሚለው ቃል አማላጅ ነው ተብሎ ፈጽሞ አይተረጎምም። መዝሙር 81 ላይ እንደውም እግዚአብሔር በአማልክት ማህበር ቆመ ወይም ይቆማል ይልና በአማልክት መካከል ይፈርዳል ይላል። ልብ በሉ፣ መካከል ካለ በኋላ ይፈርዳል የሚል ቃል ነው አብሮ ይጠቀመው። ስለዚህ እናንተ ከምትገልጹት በተቃራኒው ነው እንደው መጽሐፍ ቅዱስ የበለጠ ኮንቴክስቹዋል በሆነው መንገድ የበለጠ ወደ ፍርድ ወስዶ ነው መካከለኛን የሚያስረዳው ማለት ነው። ስለዚህ ይሄንን በዚህ አውድ ይዘ ነው መካከለኛ የሚለው ቃል ከአማላጅነት ጋር ግንኙነት የለውም። እንግዲህ ምንድን ነው የሚያስረዳው ብለን ጥያቄ ስንጠይቅ ቅዱስ ጳውሎስ ምንድን ነው ያለው? ኢየሱስ ክርስቶስን መካከለኛ ብሎ ይገልጽና የመካከለኝነቱ ሁኔታ ምን ብሎ ነው የሚገልጸው? በሰውና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ አለ። በነገራችን ላይ መካከለኛ አንድ አለ ለምንድን ነው ያለው የሚል ጥያቄ መጠየቅ እንችላለን። ለምንድን ነው መካከለኛውን ራሱ አንድ መካከለኛ አለ ብሎ የገለጸው የሚል ጥያቄ ብንጠይቅ፣ ኖስቲኮች ይህን ቃል ቅዱስ ጳውሎስ የጻፈው እነዚህ ኖስቲካውያን የሚባሉ ግኖስቲኮች ሁለት አምላክ አለ ብለው ያምናሉ። እንደሚታወቀው ደግ አምላክና ክፉ አምላክ አለ ብለው እና እነሱ ደጉ አምላክ ጋር በጣም ብዙ መካከለኞች አሉ ብለው ያምናሉ። ኤዎች ተብለው ይጠራሉ። ስለዚህ ከደጉ አምላክ ዘንድ ተልከው የመጡ መካከለኛ የሆኑ ወደ 30 የሚጠጉ ኤዎች አሉ ብለው ያምናሉ፣ ኖስቲኮች ማለት ነው። ይሄ ግን ፈጽሞ ትክክል አይደለም። ስለዚህ መጽሐፍ ቅዱስ መካከለኛ ብሎ ለክርስቶስ ለአምላካችን ለኢየሱስ ክርስቶስ ሲገልጥ ደጉ አምላክ ክፉ አምላክ ብለው እንደሚናገሩ እንደ ኖስቲካውያን ከደጉ አምላክ ዘንድ ተልኮ የመጣ 30 መካከለኛ የለም። ያለው አንድ መካከለኛ ነው። እሱም ከደጉ አምላክ የተላከ አይደለም። እርሱ በእግዚአብሔርና በሰው መካከል የሆነው ኢየሱስ ክርስቶስ ነው። ዓለምን ለማዳን የመጣው ኢየሱስ ክርስቶስ ነው። ሲጀምር ደግና ክፉ የሚባል አምላክም የለም። አምላክ አንድ ነው፣ ሁለትም አይደለም። ስለዚህ ከዛ ከደጉ አምላክ የመጡ መካከለኛ የሆኑ ብዙ ኤዎች አሉ ብለው እንደሚናገሩት እንዳልሆነ አንድ መካከለኛ ብቻ እንዳለ፣ ያም መካከለኛ ዓለምን ለማዳን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን የነሳ እንደሆነ፣ እርሱም መካከለኛ የተባለው በሰውና በእግዚአብሔር መካከል በመሆኑ የተነሳ እንደሆነ ይናገራል ማለት ነው ቅዱስ ዮሐንስ አፈወርቅ። ስለዚህ መካከለኛውን አንድ ብሎ መግለጹ ከዚህ የተነሳ ነው። በሌላ አነጋገር አንድ ነው ሲል አብ መካከለኛ አይባልም፣ መንፈስ ቅዱስም መካከለኛ አይባልም። መካከለኛው አንድ ነው፣ ኢየሱስ ነው ከሥላሴ መካከል። ለምንድን ነው ወልድ መካከለኛ የሆነው? አብ ሰው አልሆነም፣ መንፈስ ቅዱስም ሰው አልሆነም። አብ እግዚአብሔር ብቻ ነው፣ መንፈስ ቅዱስም እግዚአብሔር ብቻ ነው። ወልድ ግን እግዚአብሔር ብቻ አይደለም፣ ሥጋን ስለተዋሃደ ፍጹም ሰው የሆነ አምላክ ነው። ስለዚህ ፍጹም ሰው የሆነ አምላክ የሚለው ከወልድ በቀር ለአብም አይነገርም፣ ለመንፈስ ቅዱስም አይነገርም። በዚህ ምክንያት መካከለኛ የሚለው ቃል ለኢየሱስ ክርስቶስ ብቻ ነው የሚቀጸለው። ለሱ ሲቀጸል እንዴት ነው የሚቀጸለው? ፍጹም ሰው የሆነ አምላክ፣ ብቻ አምላክ ያልሆነ ብቻ ሰውም ያልሆነ
እንግዲህ ቅዱስ ጳውሎስ ይህንን ነው የሚናገረው፣ በእግዚአብሔርና በሰው መካከል ያለ ይላል። ይሄ ተዋህዶን ነው የሚናገረው። ተዋህዶን ኢየሱስ ፍጹም ሰው የሆነ አምላክ ነው፣ ስጋን የለበሰ አምላክ ነው የሚለውን ነው የሚያስረዳው። ስለዚህ የቤተ ክርስቲያን ሊቃውንት በዋናነት መካከለኛ የሚለውን ቃል የሚናገሩት ፍጹም ሰው የሆነ አምላክ ከሚለው ከነገረ ስጋዊ ሐሳብ ጋር ነው። ከዚህ ጋር አገናኝተው ነው። ለምንድን ነው ግን ሰው የሆነው? ለምንድን ነው መካከለኛ የሆነው? መካከለኝነት ተመልከቱ፣ መካከለኝነት የማማለድ ጉዳይ አይደለም። መካከለኝነት ተዋህዶ ነው። ኢንካርኔሽን የሚያመለክት ነው። ስጋዌን የሚያመለክት ነው። ጥሩ፣ ለምንድን ነው ስጋዌ አምላክ ሰው የሆነው? ሰው መሆን ማለት በሰውም በአምላክም መካከል መሆን ማለት ነው። የሰውነትንም የአምላክነትንም ባህሪ በአንድ ጊዜ ገንዘብ ማድረግ ማለት ነው። ስለዚህ ምን ማለት ነው? የአምላክ እና የሰው ሁለት የተለያዩ ባህሪያት ያሉት ማለት ግን አይደለም። በተዋህዶ ሁለትነታቸው ጠፍቶ አንድ ወደ መሆን from two nature ብለው ሊቃውንት እንደሚናገሩት ከሁለት ባህሪ አንድ ባህሪ ነው። ያ ከሁለት ባህሪ አንድ ባህሪ ሚያፊሳይት ክሪስቶሎጂ እያልን የምንናገረው ማለት ነው። ይሄ መካከለኛ የሚለው ሚያፊሳይት ክሪስቶሎጂ ነው። ሞኖፊሳይት አይደለም። ክሪስቶሎጂ ነጠላ አንድ ባህሪ አይደለም ለክርስቶስ ያለው። የአምላክ ባህሪ ብቻ ወይም የሰው ባህሪ ብቻ አይደለም ያለው ሚያፊሳይት ክሪስቶሎጂ ነው። የሰውነትም የአምላክነትም ባህሪ ተዋህዶ አንድ የሆነለት ነው። ከሁለት ባህሪ የተገኘ አንድ ባህሪ ነው። ልክ እኔ ነፍስም አለኝ ስጋም አለኝ፣ ግን እኔ ነፍስና ስጋ ሳይሆን ነፍስም ስጋም ነኝ። ነፍሴና ስጋ የተዋህዶ አንድ ሰው ስለሆንኩ ማለት ነው። ነፍስና ስጋ ከሆነ ግን ነፍሴ ከስጋ የተለይቶ የሚኖር እንደማለት ስለሆነ ነፍሴ ከስጋ የተለይቶ አይኖርም። ሰው ማለት ነፍሱ ከስጋው የተዋሃደለት አንድ ፍጥረት ነው። አንድ ማንነት ያለው ነው። ልክ እንደዚሁ ኢየሱስ ክርስቶስም መለኮት ከስጋ ጋር ተዋህዶ አንድ ባህሪ አንድ አካል ነው። ስለዚህ ይህን ስጋዌን ተዋህዶን ለማስረዳት መካከለኛ የሚለውን ቃል መጽሐፍ ቅዱስ ተጠቅሟል ማለት ነው። መካከለኛ ሲል ይህንን ለምንድን ነው ግን መካከለኛ የሆነው? ወይም ፍጹም ሰው ፍጹም አምላክ ለምንድን ነው የሆነው የሚለውን ጥያቄ ስንጠይቅ ሰዎች በኃጢአት ምክንያት ከእግዚአብሔር ጋር ተጣልተው ነበረ። ከእግዚአብሔር ተጣልተን ነበረ። ስለዚህ ሰውነት ከእግዚአብሔር ጋር ተጣልቶ ስለነበረ ሰውነትን ከአምላክነት ጋር ለማስታረቅ የግዴታ አምላክ ሰው መሆን ነበረበት። ልብ በሉ፣ ሰው ከእግዚአብሔር ጋር ተጣልቶ ስለነበረ ያን የጥል ግድግዳ ለማፍረስና ሰውን ከእግዚአብሔር ጋር ለማስታረቅ አምላክ ሰው መሆን ነበረበት። ስለዚህ የሰውነትንም አስታራቂ አካል እንደምታውቁት ለማስታረቅ በሁለቱ በሚታረቁ አካላት መካከል ተቀባይነት ሊኖር ያስፈልጋል። አንደኛው ጋር ተቀባይነት ኖሮት አንደኛው ጋር ተቀባይነት ከሌለው ሁለቱን አካላት ሊያስታርቅ አይችልም። ስለዚህ ክርስቶስ ምንድን ነው የሆነው? አምላክነትም አለው ሰውነትም አለው። መካከለኛ የተባለው ለዚህ ነው። እርቅን መፈጸም የሚችለው ክርስቶስ ብቻ ነው አስታራቂ ሊሆን የሚችለው። ሰውነትን ከአምላክነት ጋር በተዋህዶ ባስማማ ጊዜ፣ ሰውነት ከአምላክነት ጋር በተስማማበት ጊዜ ወይም ቃል ከስጋ ጋር በተዋሃደበት ጊዜ አምላክ ከሰው ጋር ታረቀ። አብም መንፈስ ቅዱስም ወልድም ከሰውነት ጋር ከሰው ልጆች በአጠቃላይ ጋር ታረቁ። ስለዚህ አስታራቂው በእግዚአብሔርም በሰውም መካከል ሰውነትንም አምላክነትንም ገንዘብ ያደረገ ያ ማስታረቁ ቤዛነቱን ፍጹም ሰው ፍጹም አምላክ ሆኖ አምላክ ስለሆነ ልብ በሉ በሰው ላይ የተፈረደችውን ፍርድ በአምላክነቱ የሰውን ስጋ ተዋህዶ ሻራት። በሰው ላይ የተፈረደችውን የሞት ፍርድ አምላክ ስለሆነ ሲኦልን መዘበራት። አምላክ ስለሆነ ሞትን ድል አድርጎ ተነሳ። ልብ በሉ አምላክነት ባይኖረው መካከለኛ ባይሆን ኖሮ ይህን ማድረግ አይችልም ነበር። ስለዚህ ግርፋቱ፣ መራቡ፣ መጠማቱ የሩቅ ብስ አይደለም። የፍጹም ሰው የፍጹም አምላክ ስግው ቃል ነው የተራበው፣ ስግው ቃል ነው የተጠማው፣ ስግው ቃል ነው ወደ መቃብር የገባው፣ ስግው ቃል ነው በመስቀል ላይ መከራን የተቀበለው። ያን ለምን አደረገ? አምላክነትን ከሰውነት ጋር ለማስታረቅ። ስለዚህ መካከለኝነት ኢንካርኔሽን የሚያመለክት ሆኖ በዚያው የኢንካርኔሽንን መሰረታዊ ሐሳብ ያስረዳል። ለምንድን ነው አምላክ ሰው የሆነው? ዓለምን ለማዳን ነው። ስለዚህ አምላክ ሰው የሆነበት መሰረታዊ ዓላማ ለማዳን እንደሆነ ለማስረዳት ነው መካከለኛ ተብሎ የተገለጸው። ስለዚህ መካከለኝነት ነገረ ድህነትን የሚጠቁም ሐሳብ ነው ማለት ነው። ስለዚህ ክርስቶስ መካከለኛ ነው ሲባል እኛን ያዳነን ያስታረቀን ከራሱ ጋር እንግዲህ ሁለተኛ ቆሮንቶስ መልእክት ላይ እንደተጻፈው በሁለተኛ ቆሮንቶስ መልእክት ቅዱስ ጳውሎስ
ምዕራፍ 5 ላይ አጽንኦት ሰጥቶ ይሄን የማስታረቅን ነገር እንደገለጸው ምዕራፍ 5 ቁጥር 18 ጀምሮ ማንበብ ይቻላል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ ልብ በሉ፣ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን ይላል። ከማን ጋር ካስታረቀን? ከራሱ ጋር። የማስታረቅን አገልግሎት ከሰጠን ከእግዚአብሔር ጋር ነው ይላል። ከአብ ጋር አስታርቆናል፣ ከራሱም ጋር አስታርቆናል። እርቅን የፈጸመው በምን አይነት መንገድ ነው? ከራሱ ያስታረቀን ከአብ ያስታረቀን በምንድን ነው ስንል በተዋህዶ ነው። የሰውነትንም የአምላክነትንም አካል በተዋህዶ ገንዘብ ባህሪ በተዋህዶ ገንዘብ በማድረግ ፍጹም ሰው ፍጹም አምላክ በመሆን ነው ያስታረቀን። ስለዚህ መካከለኛ የተባለው አስታራቂያችን ኢየሱስ ክርስቶስ ነው ለማለት ነው። አስታራቂያችን ኢየሱስ ክርስቶስ ነው ለማለት ነው እና ይሄንን የሚያስረዳ ነው። እንግዲህ ይሄን በተመለከተ አስታራቂያችን ፍጹም ሰው የሆነው ፍጹም አምላክ ተብሎ የሚገለጸው ኢየሱስ ክርስቶስ እንደሆነ ቅዱስ ባስልዮስ ዘቂሳርያም ይናገራል፣ ጎርጎርዮስ ዘኑሲስም ይናገራል፣ እንደነ ኦግስጢኖስ እንደነ አምብሮስ፣ አሁን ደግሞ እንደ ስዘረዝረው እንደቆየሁት እንደ ቅዱስ ዮሐንስ አፈወርቅ ዋና ትኩረታቸው ፍጹም ሰው ፍጹም አምላክ መሆኑን፣ ፍጹም ሰው ፍጹም አምላክ የሆነው ደግሞ እኛን ለማዳን መሆኑን፣ እኛንም ያዳንን የእኛንም የአምላክነትን ባህሪ በተዋህዶ ገንዘብ በማድረጉ መሆኑን፣ ተዋህዶቱም ስለኛ ቤዛ ለመሆን እንደሆነ፣ ስለኛ ቤዛ የሆነውም ሩቅ ብእሲ ሳይሆን መካከለኛ የተባለው አስታራቂያችን ራሱ ኢየሱስ ክርስቶስ መሆኑን እነዚህ የቤተ ክርስቲያን ታላላቅ ሊቃውንት ይናገራሉ። ከዚህ በተጨማሪ ኦግስጢኖስ የተባለ ሊቅ መካከለኛ የሚለውን ሁለት መካከለኞች አሉ በማለት ይናገራል። አንደኛው መካከለኛ ኃጢአት ነው ይላል ኦግስጢኖስ የተባለው ሊቅ ማለት ነው። ትንቢተ ኢሳይያስ ምዕራፍ 59 ላይ ይሄን የሚመለከት ቃል አለ። ኢሳይያስ 59 ቁጥር 2 ላይ ያለውን ላንብላችሁ። መካከለኛ የሚለውን ቃል ለኃጢአት ሰጥቶ እንዴት እንደሚናገር መጽሐፍ ቅዱስ ማለት ነው። ነገር ግን ይላል ኢሳይያስ 52 ቁጥር 2 ላይ ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች። ልብ በሉ፣ በደላችሁ አለ በእናንተና በአምላካችሁ መካከል ለይታለች ይላል። ስለዚህ መካከለኛ ብሎ የገለጻት ምን ነው? በደል ኃጢአትን ነው። ኃጢአት መካከለኛ ናት። ኦግስጢን እንደሚናገረው ግን ይቺ ለይ መካከለኛ ናት ይላል። ሁለተኛው መካከለኛ ግን ኢየሱስ ክርስቶስ ነው ይላል። መካከለኛ የተባለውም አት ዘ ሴም ታይም ሊቀ ካህናትና መስዋዕት እሱ ስለሆነ ነው ይላል። ራሱ መስዋዕት ነው። ከዚህ ቀደም ተናግረነዋል። ይህንን መስዋዕቱ ራሱ ነው። መስዋዕት አቅራቢ ሊቀ ካህናቱም ራሱ ነው። መካከለኛ ያሰኘው አንዱ ጉዳይ ይሄ ነው። የሊቀ ካህናትን ግብር ሊቀ ካህናቱን ወክሎ ግን ልዩ ሊቀ ካህናት ነው ክርስቶስ። የብሉይ ኪዳን ሊቃነ ካህናት የተለየ መስዋዕት ያቀርባሉ። የበግ፣ የላህም፣ የፍየል፣ የዋኖስ፣ የርግብ ይህን መስዋዕት ያቀርባሉ። መስዋዕቱን የሚያቀርቡት ወደ እግዚአብሔር ነው። በብሉይ ኪዳን የማስተሰሪያ የኃጢአት ይቅርታ ውስጥ 4 ነገሮች ይኖራሉ። ሊቀ ካህናቱ አለ፣ መስዋዕቱ አለ፣ መስዋዕቱ የሚቀርብላቸው ሰዎች አሉ፣ መስዋዕቱን የሚቀበለው አካል አለ። እነዚህ 4 አካላት አሉ። ሊቀ ካህናቱ መስዋዕቱን ካላቀረበ፣ መስዋዕቱ የሚቀርብላቸው አካላት ከሌሉ፣ ራሱ መስዋዕቱ ከሌለ፣ መስዋዕቱን ተቀብሎ ይቅርታ የሚሰጠው አካል ከሌለ ስርየት አልነበረም። በዚህ መንገድ ነው ይቅርታ ይሰጥ የነበረው። በአዲስ ኪዳን ግን ይሄ ተለውጧል። ይሄ በማን ነው የተተካ? በክርስቶስ ተተክቷል። በክርስቶስ ሲተካ ምንድን ነው የሆነው? አት ዘ ሴም ታይም ክርስቶስ ሶስቱን በአንድ ጊዜ ነው የሆነው። ሶስቱን በአንድ ጊዜ ልብ በሉ። መስዋዕት የሆነው በግ እሱ ነው። ነዋ በጉ ለእግዚአብሔር ዘያትቶ ያሴስል ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስተሰሪ ወይም ይቅር የሚል የእግዚአብሔር በግ ተብሏል ክርስቶስ። አንደኛ። ሁለተኛ ሊቀ ካህናት ተብሏል። እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ተብሏል ክርስቶስ። ስለዚህ ክርስቶስ የዘላለም ሊቀ ካህናት ነው። ስለዚህ ተመልከቱ፣ ሊቀ ካህናት ይለዋል። አንድ ጊዜ እንደ ብሉይ ኪዳን ሊቃነ ካህናት ዕለት ዕለት የበግ የላህም መስዋዕትን ሊያቀርብ ወደ ቅድስተ ቅዱሳን ብዙ ጊዜ የገባ አይደለም። አንድ ጊዜ ብቻ የገዛ ደሙን ይዞ ገባ ነው የሚለው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 9 ቁጥር 11 ላይ፣ ዕብራውያን መልእክት ምዕራፍ 10 ቁጥር 10 ላይ። ስለዚህ የአንድ ጊዜ ያቀረባት መስዋዕት ለዘላለም ይቅርታ ትሰጣለች። ስለዚህ መስዋዕት አቅራቢነቱን ሲያይ ሊቀ ካህናት ይለዋል። መካከለኛ የሚለው ይህንን ነው፣ የሊቀ ካህናትን ግብር ተክቶ ስላደረገ። ግን ልብ በሉ፣ መካከለኛ የሆነው ክርስቶስ ራሱ መስዋዕቱ ነው።
እንደ ብሉይ ኪዳን ሊቀ ካህናት ባለ መንገድ አይደለም መካከለኝነቱ። የክርስቶስ መካከለኝነት ፈጽሞ የተለየ ነው። መስዋዕት አቅራቢ ሊቀ ካህናት ነው ሲባል ሊቀ ካህናትነቱም የተለየ ሊቀ ካህናት ራሱ ነው። መስዋዕቱ ራሱን መስዋዕት አድርጎ ያቀረበ ሊቀ ካህናት የለም። ብቸኛው ሊቀ ካህናት ክርስቶስ ብቻ ነው። እሱ ብቻ ራሱን በተለየ ሁኔታ መስዋዕት አድርጎ ያቀረበ ራሱ መስዋዕት አቅራቢ ነው። ራሱ መስዋዕት ነው። ራሱ ደግሞ የራሱ መስዋዕት ተቀባይ ነው። ይሄ በጣም የተለየ ነገር ነው። ራሱ መስዋዕት ነው። ራሱ መስዋዕት አቅራቢ ነው። ራሱ ደግሞ መስዋዕቱን ተቀባይ ነው። ስለዚህ ልዩ ነው ኢየሱስ ክርስቶስ ማለት። መካከለኛ ነው ስንል ኢየሱስ ክርስቶስን አስታራቂያችን ነው ለማለት ነው የሚለውን በደንብ ትኩረት ሰጥቶ ይሄ ኦግስጢን የተባለ ሊቅ ተናግሯል ማለት ነው። ስለዚህ መካከለኛ የሚለው ቃል ለኃጢአትም ሊነገር ይችላል። የክርስቶስ መካከለኝነት የማዋሃር ነው። የኃጢአት መካከለኝነት የመለየት ነው ኦግስጢን እንደሚናገረው። ሌላው ይሄ ኦግስጢኖስ የተባለው ሊቅ መካከል የተባለው በመጽሐፍ እንደተጻፈው ክርስቶስ የማዕዘን ድንጋይ ተብሏል እና ምን ማለት ነው? በነቢያትና በሐዋርያት መካከል ሆኖ ነቢያትን ከሐዋርያት ጋር ያዋሃደ የማዕዘን ድንጋይ ነው ይላል። የብሉይ ኪዳን ፍጻሜ የሐዲስ ኪዳን ጅማሬ፣ ብሉይን የፈጸመ ሐዲስን የጀመረ ኢየሱስ ክርስቶስ ነው። ስለዚህ መካከለኛ ነው ሲባል የማዕዘን ድንጋይ፣ የብሉይ ፈጻሚ፣ የሐዲስ ጀማሪ፣ ሐዲስ ኪዳንን የተከላት የብሉይ ኪዳኗን ሕግ ጥላዋን ያችን ማለት ነው። ለምሳሌ መቅደሱ ስለ ክርስቶስ ያመለክት ነበረ። የሐዲስ ኪዳን መቅደስን ክርስቶስ ራሱ ክርስቶስን መቅደስ ነው። እኛም የሐዲስ ኪዳን ሰዎች የክርስቶስ መቅደሶች ነን። እሱም ያድርብን። እሱም የለበሰው ሰውነት መቅደስ ይባላል። በብሉይ ኪዳን የነበረችውን ያችኛይቱን ታቦት የብሉይ ኪዳንን በእመቤታችን ትተክታለች። በብሉይ ኪዳን የነበረው መስዋዕት በክርስቶስ ተተክቷል። አማናዊው እሱ ስለሆነ ያ ጥላ ስለነበረ፣ ስለዚህ ብሉይ ኪዳንን የፈጸመ መስዋዕተ ኦሪትን የፈጸመ ትካቸው አሁን አማናዊው የሐዲስ ኪዳን አካሉ መስዋዕት ክርስቶስ ነው። በዚህ ምክንያት ብሉይን የፈጸመ ሐዲስን የተካ ነቢያትን ከሐዋርያት ጋር ያገናኘ የማዕዘን ድንጋይ ጫፍ ላይ ሆኖ ለአንደኛው ጠርዝ መጨረሻ ነው፣ ለሌላኛው ጠርዝ ደግሞ መጀመሪያ ነው የሚሆነው። ልክ እንደዚህ የነቢያት መጨረሻቸው የሐዋርያት መጀመሪያቸው ኢየሱስ ክርስቶስ ነው። መካከለኛ የተባለበት መሰረታዊ ምክንያትም ይህን የሚመለከት ነው ብሎ ይሄ ኦግስጢኖስ የተባለው ሊቅ ቅድም እንደተናገርኩት ከተዋህዶቱ ከአስታራቂነቱ በተጨማሪ ለዚህ ነቢያትን ከሐዋርያት ጋር ስለማዋሃዱ አንድ ስለማድረጉ መካከለኛ የሚለውን ቃል ለክርስቶስ ተናግሮ እናገኛለን። እንግዲህ ሌሎች ሊቃውንትም ይህንን ቃል ከዚህ ከነገረ ስጋዊ በተጨማሪ ለሌላ ጉዳይ ለጋብቻ ነፍሳችን ከስጋችን ጋር ያዋሃደ አሕዛብን ከሕዝብ ጋር አንድ ያደረገ ብለው ክርስቶስን መካከለኛ እያሉ የሚገልጹበት መንገድ አለ። ስለዚህ አምላካችንና መድኃኒታችን ኢየሱስ ክርስቶስ መካከለኛ ነው ተብሎ መጽሐፍ ቅዱስ የተነገረው እንግዲህ ሌሎች ትርጉሞች እንዳሉ ሆነው በመሰረታዊነት ግን ስለ አስታራቂነቱ ስለ ተሰግዎቱ የሚነገር ነው። አሁን ደግሞ እንደተናገርኩት የነቢያትና የሐዋርያት ማዕከላቸው፣ መካከላቸው፣ አዋሃጃቸው የቤተ ክርስቲያንም ማዕከሏ እሱ ነው። የምስጢራት ማዕከል፣ የጸጋ ማዕከል፣ የድህነት ማዕከል፣ የእምነት ማዕከል፣ የፍቅር ማዕከል፣ የሰላም ማዕከል በዚህ አውድ መካከለኛ በአጠቃላይ የሐዲስ ኪዳን ክህነት፣ የሐዲስ ኪዳን ስርዓት አምልኮት፣ የሐዲስ ኪዳን ሕይወት፣ የሐዲስ ኪዳን ጸሎት እንግዲህ ማዕከሉ ምንጩ ኢየሱስ ክርስቶስ ነው። ስለዚህ የሐዲስ ኪዳን መካከለኛ ሐዲስ ኪዳንን ሐዲስ ኪዳን ያሰኛት የሐዲስ ኪዳን ምንጯ፣ ርዕሷ፣ አስገኛዋ ሐዲስ ኪዳንን የምህረት ዘመን ብሎ የምህረት ዘመን ተብላ እንድትጠራ ያደረጋት ማዕከል ኢየሱስ ክርስቶስ ነው። በዚህ ምክንያት መካከለኛ ተብሎ ተገልጿል። እንግዲህ ሌሎችን ይሄ መሰረታዊ ጉዳይ ነው። ሌሎች ጉዳዮችን ደግሞ እናንተም በንባብ መጨመር ትችላላችሁ። ግን ዋናው የመካከለኝነት ትርጉም ይሄ ነው። አምላካችን እግዚአብሔር በቸርነቱና በምህረቱ ቤተክርስቲያናዊ በሆነ መንገድ ይሄን እንዲህ እንድንረዳው ሁላችንም ይርዳል። ወስብሐት ለእግዚአብሔር።